አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ዛሬ ይሄ አንድ ማንኪያ እርሾ፣ አንድ ኩባያ ወተት ነው እና ትንሽዬ ፈጣን ልሰራ ነው። ልጆቹ አስቸገሩ ቤት እና ትንሽዬ ፈጣን ልሰራ ነው። አሁን ይሄ መትቻለሁ እንትን ጮሃ ሳህኑ ማለት ነው። አንድ ሾሃ ቀን ዳቦችን የምንጨምረው እሱ አንድ ኩባያ ወተት ነው። በኋላ ደግሞ እናየዋለን። ከድኜ ትንሽ 15 ደቂቃ ከድነዋል እርሾ እስከሚል ድረስ ማለት ነው። ኦኬ ከዛ እናየዋለን። አሁን አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድ እህቶቼ ተመልሼ መጣሁ። ይሄቺ ዱቄት ናት እና ሁለት ኩባያ በዚህ ማለት ነው። በዚህ ብርጭቆ ማለት ነው። ሁለት ኩባያ ከግማሽ ማለት ነው። ይሄ ዱቄት ማለት ነው እና ይሄ ብክብ ፓውደር ደግሞ የሻይ ማንኪያ አንድ ጨምርኩበት። ብክብ ፓውደር ያው ማያውቅ የለም ባካችሁ እቺ ማለት ነው። ይሄ እዚህ ጋር ደግሞ ዝባዴ አለ። ይሄ ዝባዴ ይሄ ሁለት ማንኪያ እዚህ ጋር ጨምረናል። ይቅርታ ቪዲዮ መቅረጥ በጣም አስቸጋሪ ሆኖብኛል። ይሄ ሁለት ትልልቅ ማንኪያ እና ይሄኛው እርሾ የኢትዮጵያ ዳቦ መንደፋ እርሾ መጀመሪያ ጨምሬያለሁ። እዚህ ጋር ጨው የስኳር አንድ የስኳር ማንኪያ ጨመርኩበት። እዚህ ጋር ጨው ቤኪንግ ፓውደር የስኳር ማንኪያ እዚህ ጋር ደግሞ ይሄ በኋላ ስናዘጋጀው እነግራቸዋለሁ። ይሄ በሱ ነው የሚጨምር ይሰራል። ከዛም ደግሞ ዱቄቱ ዘይት በሻሂ በስኳር ማንኪያ ሁለት ዘይት ዱቄቱ እጨምረዋለሁ ማለት ነው። እና ከዛ በዚህ ትንሽ እንትን እንደዋና ከዛ በእጅ ያሻዋለሁ። በደንብ ማሸት ነው ያለብን። ማስቲካ እንደሚሆን ማለት ነው። ሁላችንም እናውቃለን እኮ እሱ አይተፋብንም። እሺ ውዶቼ ከዛም በእጄ አሽቼው ተመልሼ እመጣለሁ። ውድ ቤተሰቦቼ ይዩት፣ ሳህኑም እኮ ይዘላል ከኔ ጋር ምን ላድርግ? ይኸው ላስቲክ ሆነ። ይዩት፣ ዋው ደስ ይላል እኮ። ፋሻው ላሳያችሁ ምን አባቱ ነው። ቆይ ስጨርስለት አሳያቸዋለሁ። ወላሂ አስቸገረኝ። እንደዚህ እቃው ነው የቤት እቃ
ውድ ቤተሰቦቼ እንደዚህ አይነት መጣ። ቅድም እኮ እቃው ማሳያዋችሁ ይቅርታ፣ ያው በአንድ እጄ ስለምሰራ አስቸገረኝ። ሰአኩም ራሱ አሁን ሳህን ቀየርኩለት። ይሄን ኡፍላን የመጀመሪያው የሆነ የሚጮህ ማይካ ሳህን ነው። አሁን እዚህ ጋር ይሄ 30 ደቂቃ ግማሽ ሰዓት ማለት ነው ኡፍላን። ከዛ በኋላ እንሰራዋለን፣ አብሯችን እናየዋለን ማለት ነው። ወደ ላይ ፎቅ ሲወጣ እንደ ዳቦ አገራችን ማለት ነው። ነገር እኛ ምግብ አይደለም፣ ይሄ አረቦች ምግብ ነው። እንዳለን እኮ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህቶቼ ቤተሰቦቼ፣ ይሄ ባጅና እንደዚህ አይነት ኡፍ ብሎ እና አሁን ሰራው ነው። ማሻአላ ነው ቆልና ወጣ። ይሄ ዱቄት ነው በትንበት ማለት ነው። እንዳይዝ ማለት ነው። ምንሽ ተመሻል እትሪት ይችላልላችሁ ጾም ስለሆነ ደግ ይሄ ዘይት ምንም እንዳይዝብን ማለት ነው። ያው ሰው ይለያል፣ ሁሉም ስራ ማለት ነው። እዚህ ቤት ትለያለች ሴትዮ ከሁሉም ሰው። እውነት ነው የምላችሁ፣ በጣም ትለያለች። አስቸጋሪ ነገር ናት እና ይሄ ነው የሚጨመረው። እኔ አዘጋጅው አለችኝ፣ አዘጋጅቼው ነበር ግን ለምሳሌ ደግሞ አሁን አልፈለገችም ማለት ነው። እቺ ጨመርኩበት። ይሄ ማንም ያውቀዋል፣ የፀጉር ምናምን ስራዋለ። ከዚህ ጋር ድበልቅ ይባለች ጨመርኩት። አሁን ደግሞ አልፈለገችም ማለት ነው። ክቡስ ሰራላትና ሳንዱች ማለት ነው። አሰራላት ማለት ነው። ይዞታ ይጣካል። ይሄ የኛ ዳቦ ነበር መስራት ነው። እውነት ነው የሆነችው። እኔ ያቺና ሙያ የለኝም አቦ ነው። አንዳንድ እህቶቼ እንዴት እንደምትሰሩት ማሻአላ ናችሁ። በዚህ እናምሰዋለን ቀስ እያልን
በጣም ሱብሃንአላህ ወላሂ ትጠይቋቸው ከፈታ አይሉም እኮ የእሷ ድምፅ ቢሆን ይነግሯታል። አዎ ይሏታል። አሁን ወለ ቁራት ማስቲካ ሆናለች። እና ውድ ቤተሰቦቼ በእንደዚህ አይነት አጠቅልዬ ጀሂዝ አድርጌዋለሁ እና አሁን ደግሞ ሲበስል ደግሞ እናወጣዋለን። ከዚህ እንደዚህ አይነት ሰርቼዋለሁ። አሁን አዋጥቼዋለሁ። የኔ ማሮቼ፣ የገርዶቼ፣ የኔ ውድ እህቶቼ እሺ እንዴት ነው? እስኪ አስተያየት ስጡኝ። መጠቅለሉ ማለት ነው። እሺ ስጡኝ፣ አስተያየት ስጡኝ። እሺ እወዳቸዋለሁ። ውድ ቤተሰቦቼ ይህ እንደዚህ አይነት አወጣሁት። ላዩ ላይ ምንም አልተቀባም። ዘይትም ያው ሴትየዋ አትወድም። እንቁላልም ምንም አልተቀባም። እንደዚህ አይነት ወጥተዋል። ማሻአላህ በጣም ደስ ይላል። ወላሂ በጣም ነው ደስ ነው። እየጠበቅኩት እኮ እና ከተቃጠለልኝ ብዬ ማሻአላህ። እነሱ ጋዛቸውን ይመቻል። እኛ የሸቃላዎች ጋዝ መሰላችሁ? ወላሂ ማሻአላህ ማለት በጣም ነው የሚያምረው። በጣም ጁብናውን ደግሞ በጣም ነው ደስ የሚለው። እነሱ ይወዱታል። የነገርኛ ያበሻ አላውቅም። እኔ በወክሌ አልወደውም። ጁብናው እዚህ ጋር የሚጨመረው ማለት ነው። ያን ጨው ነገር ይበዛበታል። ሰው ነገር እኛ ስለማንወድ እና አሪፍ ነው ማለቴ ነው። እና ሰብስክራይብ ላይክ አድርጉኝ፣ ቤተሰብ አድርጉኝ። የጎደለበት ነገር ደግሞ በኮሜንት ነገር ስወዳችሁ ትንሽዬ የቀረ አለ፣ እሱም እየሰራሁ ነው። ሁለተኛ አሳያቸዋለሁ እቃ ማንሱት ማለት ነው። እና ውዶቼ ይሄ ደግሞ ሰው ሁሉም ሀሉ ጸባዩ
የተለያየ ነው። አረብ ሀገር ያለን ልጆች በጣም ችግር ላይ ነው ያለ ነው። ልጆቻቸው ሁሉም የተለያየ ነው የሚያስፈልገው ማለት ነው። አልሐምዱሊላህ እኔ ጠብቅ ምናምን አልሰራም ብዙም፣ እሷ ናት የምትሰራ። ግን አሁን ይሄ አንዷ ልጅ ያኛው ጁብና የሚባለው አትበላም። ይሄ ደግሞ ሄሪ የሚባለው ጁብና ነው ተጨምሮ የአንዷ ልጅ በእንደዚህ አይነት ስርድኝ ብላ የአንዷ ልጅ ነው ይሄ የምሰራላት የማለት ነው። ወዳቸዋለሁ። ይሄ የብቻ ነው ማለት ነው። ውድ ቤተሰቦቼ ይሄ ሁለተኛው ይሄ ነች ፈጣር ናት። ሁለተኛው ማለት ነው። እንቁላል አይቀባ ምን አይቀባ ወላሂ ግን ያምራል እውነት ማሻአላ